ጋይስ እንግዲህ ትንሽ ዘግይቷል ትንሽ ቆይቶብኛል ግን ይመጣል እስከዛ ግን የሆነ ነገር ሂንቱንም መናገር ይችላል ብዬ ስላሰብኩ ነው What up Kepa? Oh shit what's up yo አትኒ መጥቷል you know what I mean what's up man እንደነሽልኝ my brother ሰላም አሎ for sure so እነ ኦሚ እነ ተስፊላስኪ ይምጡና ማውራ ነገር ይኖራል Kepa ናውራችሁ ሰላም ነው ግን አይደል በሰላም ነው አሪፍ ነገር አለ at the same time ደግሞ ምናወራው ነገር አይጠፋም ምንሽ ወሬ ያለች ማዋራ ማለት ነው አንተን ብቻ ሳይሆን the whole crew ሁሉም ይምጡና መጥቼ እንግዲህ ምን እንደተፈጠረ አላውቅም ዛሬ ስራ ለመስራት ነበር የመጣሁት ያው ኬፓ ዛሬ አሪፍ ሙድ ላይ ትሁን እኔ መለየት አልቻልኩም ግን ያው ለሙዚቃ ለመስራት ነበር የመጣሁት አዲስ ነገር አለች ምንኖረው ነገር አለ ተብሏል እንደክሩ እስቲ ምን እንደሆነ አንድ ላይ ኬፓ እንዴ ምንድነው ቁጭ ባላሽ ቁጭ አልኩኝ እኔ ሆዴን ቆረጠኝ ስራ እየሰራና አይደለም or something አይደለም ቁጭ ብለን እናውራ ብለሽ ወይ ንገሪ ሁሉም ይምጡ እኮ ብዬ ነው አሁን ላንተ ነገርኩ ልበል እነሱ መምጣት ግዴታ ነው አዎ ላንተ ነግሬ ከዛ ደግሞ ኦሚ ሲመጣ ዋጓን ኬፓሳ my brother እየተጨቃጨቀ ነው እሺ በሰላም ምን ተፈጠረ ምናምን ነገር አንሰራም የሆነ ነገር አለ ምናምን ብሎ ምን ነገር አለ ነገር አለ ማራችሁ yes ዋጓን እንግዲህ እንደመጣው እንደተፈጠረ አላውቅም ዛሬ ሴሽን ነበርኝ የሽመጣ አዲስ ነገር እንግዲህ የሆነ ነገሮች አይቷል ምንድነው ብዬ ስጠይቃቸው ተረጋጋ ተስፊላስኪ ሲመጣ ነገር አለን ብሎኛል እንግዲህ ተስፊላስኪ ምንድነው ስቱዲዮን ካምፓስ መስራች የተፈጣች ማሜን አስቀምጠው ነው አዲስ ነገር እንግዲህ ሰማለን ዛሬ ብሎናል ሁላችንም እንሰብሰብ ከዛ በኋላ ነው ነገራችሁ እኔ ግራ የሚገባኝ ነገር ነው እየተፈጠረ ያለው ማለት እኔ ገና እንደመጣው ቁጭ አልኩኝ ተሰብስበዋል ሶስቱን ቁጭ ብለዋል ስቱዲዮ ፈራርሷል የሆነ ነገር ሆኗል ምን እንደተፈጠረ አላውቅም የሆነ ምናን ሲጀመር የደወለልኝ ኬፓሱ አድዋውሉ ልክ አይደለም ድምጹ ደስ አይል እንዴት እንደሆነ አላውቅም እየተፈጠረው ነገር ግራ የሚገባ ነገር ነው ስቱዲዮ ከለመድኩት አስበቀስ ምክንያቱም ይቅርታ አንድ አልገባኝ ቁጭ እንዳልኩኝ የሆነ ነገር አታሸክሙኝ መቀጠል አንችልም ማለት ስቱዲዮ ፈርሷል ከዚህ በኋላ ስቱዲዮ የለም እያልከን ነው ምንድነው አልገባኝ ከዚህ በኋላ ስቱዲዮ የለም አንሰራም እሱን እግዚአብሔር ያውቃል ፋይልን ከፕሮዲሰሩ ጋር ካትኒ ጋር ታወራለህ ለምንድን ነው የምታጋፍጠኝ ነው አንተ ጋር ነው ምንድነው ማለት ዛሬ ማደር አንችልም ዛሬ እዚህ ስቱዲዮ እየሰራን ማደር አንችልም መውጣት አለብን ምንድነው ስቱዲዮ ዛሬ ይወጣል ነው ያልከኝ ስቱዲዮ ይፈርሳል እያልከኝ ነው ጀምራለሁ እኮ እኔ እኮ ግራ ገባኝ አሁን ይሄንን አሳየኝ እሺ ማለቴ ምንድነው የተፈጠረውን ነገር ማወቅ ይችላል ወይስ በቃ ተወስኗል ምንድነው እንደዚህማ አታናብኝ አሁን እኮ እኔ አሁን ቀስ ብዬ ነው ያወራችሁ ያለው ራይት እኛ አልገባንም ስለ ኬፓ አረለ ቆቆ መጀመሪያ ቁጭ ባለ ለምሳሌው አረለ መጀመሪያ ቁጭ ባለ አስረዳ እንደተማረ ሰው ማስረዳት ካለብን ቁጭ ማለት ማስረዳት ሞክሩ ግን እናንተ ኢነርጂ አሁን ዝም ብዬ ሳይሆን ምንድነው በእኛም ቦታ ሆነ አስባ አሁን እኔ ቃል እሺ አንዴ እንትን እንበል እሺ ተረጋግተን እንስማና የኔ ህይወት አለ ልሁ ዛሬ ስቱዲዮ ይፈርሳል አረላ ታገምተኝ ኬፓ ይፈርሳል አይ ፋይል ምናምን ሳይሆን ኬፓ አንዴ ቆይ አይደለም አንደ ሰው አይደለም ይሄ ብቻ አይደለም ገብቶኛል ግን አንዴ ሳናው አይደለም መፍረስ ያለበት ነገር አለ ይፈርስ ቆይ መጀመሪያ አንድ ሲጀመር ኧረ ቆይ እኔ አሁን ላይፍ ማስተላለፍ አንዴ ላይፍ አንዴ እሺ አንዴ አስረዳ ቁጭ በልና ተረጋጋ አንዴ እንረጋጋና ገባኝ እኔ በቃኝ bro this is not fair ቁጭ ተረጋጋ አንዴ ተረጋጋ ካምቦላ ግን ምንም ነገር አይመለከተኝም ስለናንተም ፕሮጀክት ስለናንተም ላይፍ ስለናንተም ሰራ ኖ this is my life አይደለም እኮ ኖ ተስፍሽ አሁን አንተ የራስህ ላይፍ ይኖርሃል የራስህን ላይፍ እንታስተካክለው ላይፍ አለ የምትወስነው ውሳኔ አለ እኔ አሁን ውሳኔ እሱን ወሰንኩትና I am done ይሄን ያለፍተን እንደዚህ የሚባል ነገር አይደለም What do you guys mean, bro? Done. When I say I'm done, I am done, bro. አላመናችሁኝም እንዴ? አስወጣልኛ what? Bro. To the next step. Life is
not easy. Like what you guys say. Are done. ይሄን ነገር ሳልል ማለፍ ስላልፈለኩ ነው አሁንም ስቲል ካሜራ ላይ ያለሁት። ለፋኖቼ በጣም ነው ማመሰግናችሁ፣ ወዳችኋለሁ እስካሁን ድረስ ከኔ ጋር ለነበራችሁ። ግን at the end of the day I am done። ከአሁን በኋላ ሙዚቃ ከኔ እንዳትጠብቁ። ኔክስት ላይፍ ላይ እንገናኛለን። ሪስፔክት ለነበራችሁ ቆይታ። በስተክል ዛሬ ሰርች ወዳለው ያልኩት አሁን ከዚህ በኋላ ምን አባቱ ነው ማለት ፋክ ሁሉ ነገር በቃ የሚፈጠረው ነገር ሲያስጠላ። አሁን በዛሬ ቀን እንደዚህ ምናምን ቀምሬ መጥቼ ምናምን ይለኛል። ተበላሾሚ ምንም ማለት ነው። መጣሽ ብራዘር? አዎ በእናትሽ ጋር የሌለ አዛቀን ነው በእናትሽ አዛቀን ብቻ ትለኛለህ እንዴ? በእናትህ አሁን እሺ ፋይል እንዴት ነው የማደርገው ነው? አይመለከተኝም ትለኛለህ እንዴ? እና ታዲያ ምን ማለት ነው? እዚህ አብረን የለፋንበትን ያን ሁሉ ታይም ምን አድርጌ ነው ማካክሰው? እንዴ ምን አቀላለው ትለኛለህ እኮ ዊትነስ እናድርገው። ፋይሉ አንተ ጋር ነው ስጦ ምናምን ብሎ አልነበር እንዴ? ፋይሉን ማሰጣለሁ እኮ በእንደዛ አይደለም። እንግዲህ ምን እሺ ነው የተፈጠረው? አሁን ዛሬ ያን ሁሉ ነገር እንደዛ ፕላን አድርገን ከወጣን በኋላ ምናምን ጧል ደውለን ፒስ አልነበር እንዴ? ይሽ ነበር። እኔም እኮ ላውራሽ ፈልጋለሁ ምናምን ነገር ደግሞ ፀሐዩንም ታውቀዋለህ በጣም ሲያስጠላ በእናትህ ጋር ይባይታል ራሴ ያን ሁሉ ወርድ ምናምን እንደዛ ተነገረ አብሽራብ ተረጋጉ እናንተ። አሁን ምን መረጋጋት አለ? አይደለም መጀመሪያ ያንቺ አቀጥቻለሁ እኮ ያንቺ የሁላችንም ስራ ነው። ግን መጀመሪያ ምን እናርግ መሰላችሁ? መረጋጋት ነው። ምን ነው የኛ አፍክት መሆን አለበት። አያማክረን ጓደኞች ጋር አብረን አልሰራም። ችግኝ አሁን የተፈጠረው ነገር መንገድ ላይ እናቃታቃናቃል የተፈጠረው ነገር እናቃል አልዳፈቀን። ስለዚህ አሁን ቻንስ ምንድነው? ተረጋግቶ እስኪ ነገ ከነገ ወዲያን ጊዜ ሰጥቶ ማየት ነው። ምንም የለም እኮ ፈረሰ እኮ ነው ያለው። ኬፓሱ ፈረሰ እኮ ነው ያለው። እንዴት ነው ተረጋጋው? አያየው ፒሱን ሲሰብረው እያየሁት አይደል? እንግዲህ ጋይስ እንዳያችሁት ነው ኦልሞስት ገነጣጥዬ ጨርሻለሁ። አፍሽ ጨርሻለሁ። የሚገርማችሁ ገና የመጀመሪያው ስራችን ሂፕ ሆፕ የሚለው ሙዚቃ ራሱ እዚህ ነው የተሰራው። ሴት ንጉስ ሀገሬ እዚህ ነው የተሰራው። ፍቅር እዚህ ነው የተሰራው። አሚን። ግን አሁን ያው ሰዓቱ ደርሶ መፍረስ ስላለበት አፍርሼዋለሁ። አውቃለሁ አንዳንዶቻችሁ የደበራችሁ ሊኖር ይችላል። ካስቀየምኳችሁ እንግዲህ ይቅርታ እላለሁ። ከዛ በላይ ምንም ልል ስለማልችል ማለት ነው። this is my life። ይሄ የኔ ህይወት ሆኖ እንግዲህ ተገኝቷል። እቀጥላለሁ አሁን በሌላ ዘርፍ ማለት ነው። ሶ ኬፓሶ ሪካርድ ፈርሷል ጋይስ። ፋይናሉ ይሄ ነው እንደምታዩት። ያው ፋይናል ሉክ ይሄ ከሆነ በምን እንደምንገናኝ ካሁን በኋላ ስለማላቅ እስከዛ ድረስ ይመቻችሁ። ኬፓሶ ዴጎ አሜን።